ማሸነፍ በፍጹም የእግዚአብሔርን ቃል ይዘን እንዴት እንሸነፋለን? የእግዚአብሔር ቃል ሰይፍ እንደሆነ በኤፌሶን ምዕራፍ 6 ቁጥር 17 ቅዱስ ጳውሎስ ይነግረናል። ግን ሰይጣን ያለፈ ታሪክ ነው ብለን እንድናስብ እንዴት እንደሸወደ ባወቅን ቁጥር ይበልጥ አደገኛ እንደምንሆን ስለሚያውቅ እንዳናንብ ያሳንፈናል። ክርስቶስን በበረሃ ውስጥ በሚጾምበት ጊዜ እንዲህ ተብሎ ተጽፏል እያለ ነበር የተዋጋው። ሰይጣን አእምሯችንን ያዘ ማለት በቃ ቀለጥን፣ ሁሉን ነገር ያዘ ማለት ነው። ቅዱስ ጳውሎስ በኤፌሶን ምዕራፍ 4 ቁጥር 23 በአእምሯችሁ መንፈስ ታደሱ ያለበት ምክንያት ለዚህ ነው። እንደ መላእክት ተመስሎ ሊሸውደን እንኳን ቢሞክር ዝም ብለን አንሸወድም። ማወቅ ብቻ ግን ምንም አይሰራም፣ ጥበብም ያስፈልጋል። በአምልኮት ውስጥ ሆነን ከመንፈስ ቅዱስ ጋር ያለንን ግንኙነት ባጠነከርነው ቁጥር ይበልጥ ጥበብ ይጨመርልናል። እንዲሁም ድሮ ይደብረን የነበረው መጽሐፍ ቅዱስ ወይም የጽድቅ ስራ መንፈስ ቅዱስ እንዲጣፍጠን ያደርገዋል። ጥበብና እውቀት ደግሞ አብሮ ሲገናኝ ማንም አይችለንም። ከመንፈስ ቅዱስ ጋር ተነጋግረን እንዴት የሚመጣብንን ፈተና በጥበብ ማለፍ እንዳለብን እናውቃለን። በቃ ጠላት መቼም አይዛችሁም። ከእግዚአብሔር ጋር ሆናችሁ ሁሌ ፊውቸሩን ሼፕ ታደርጉታላችሁ። በተጨማሪ ነፍስ ያለ ስጋ አትኖርም። መጽሐፍ ቅዱስ ስናንብ እግዚአብሔርን በዓለማዊ ሕይወታችን እሱ ተጨምሮበት እንድናሸንፍ ይረዳናል፣ ፈቅዶልናል። እግዚአብሔር ልጆቹ እንዲራቡ አይፈልግም። በኦሪት ዘዳግም ምዕራፍ 28 ቁጥር 12 እግዚአብሔር የእጆቻችንን ስራ እንደሚባረክልን ነግሮናል። በኦሪት ዘዳግም ምዕራፍ 8 ቁጥር 18 እግዚአብሔር ሀብትን ለማግኘት ኃይል እንደሚሰጠን ይናገራል። እግዚአብሔር አዳምን በኦሪት ዘፍጥረት ምዕራፍ 2 ቁጥር 15 ገነትን እንዲያበጃት እንዲሁም እንዲጠብቃት ነግሮታል። ይችን ምድር እንድንገዛት እንዲሁም ተብዛዝተን እንድንሞላት በኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ፈቅዶልናል። ሌላ የመጽሐፍ ቅዱስ ጥቅም ደግሞ እንዴት ወደ ራሳችን ብቃት ደረጃ መድረስ እንደምንችል ያሳየናል። በማቴዎስ ወንጌል ምዕራፍ 5 ቁጥር 48 ላይ ጌታችን የሰማይ አምላካችሁ ፍጹም እንደሆነ እናንተም ፍጹም ሁኑ ይለናል። ክርስቶስን መስለን እንዴት መኖር እንዳለብን እንዳለ በወንጌል ተጽፏል። እሱን ስንመስል ሰውን ሁሉ እግዚአብሔር እንደሚወደው መውደድ እንጀምራለን። በህይወታችን ዙሪያ ሁሉ በሰላም፣ በጤና፣ በፍቅር፣ በሞገስ እንዳለ እንባረካለን። ላይክ፣ ፎሎ፣ ሼር ማድረግ እንዳረሱ እግዚአብሔር አክብርልኝ።